ጠቅላይ ሚኒስትሩ በነገራችን ላይ ደገፍከው አልደገፍከው ጮክ አልጮክ መስሚያው ጥጥ ነው። ቃሉን በተግባር እየተገበረ ወደፊት ከመጓዝ አታቆሙ። እየሰራ ብቻ ሳይናገርክ እየሰራ ብቻ ወሬኛ መሆናችሁን አጋለጠ። አንተ 24 ሰዓት ስታወራ እሱ 24 ሰዓት እየሰራ ለሀገር እማትጠቅም ብኩን ሰው መሆንን እያሳየልህ ነው። ወሬህን ተውና ለህዝብ የሚጠቅምና ለህዝብ ይበጃል የምትለውን ሐሳብ ይዘክና ሐሳብን ግለጥ። ይሄ ነው ሐሳብ ይበል። ስትበጠረቅና ስትቀደድ ጊዜን አትፍጅ። ምክንያቱም የኛ ሰው በአሁን ሰዓት ሰው በነገራችን ላይ የሚታየውን ነገር ነው የሚያምነው። የምታወራለትን አያምንም፣ አይሰማህም። ሶሻል ሚዲያ ላይ በጣም በርካታ የሚመስልክ አሁን ልክ ነህ አንተ እኛ ራቂቱ ምናምን በነገራችን ላይ ምንም ከሆነ ጊዜ በኋላ አንተን ረስቶ ወደ ራሱ ቢዝነስ የሚመለስ ሰው ለሀገር የሚጠቅማትን ለሀገር የሚጠቅመውን አንተም እንደ ታሪክ የምትከበርበትንና ማትወቀስበትን ነገር ለመስራት ሞክር። እየተመለከትኩ እያየሁኝ ልዩነቱ በቃ ጋፑ እየሰፋ ሰውየው የተግባር ሰው የሆነ እናንተ የወሬ ሰው እንደሆናችሁ እያሳያችሁ ልዩነታችሁ ሰማይና ምድር ነካ። ውሃ ጠጡ። በጣም ነው የምታሳዝኑት።